ሰላም ሰላም እንዴት ናችሁ? ውድ የተከበራችሁ የቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተገናኝተናል። የዛሬው ቪዲዮ ወላጆች ለተማሪዎቻቸው ምን ምን ቢያደርጉ የተማሪዎቹ ውጤትና እንዲሁም በሚመጣው ዓለም ከተመረቁ በኋላ ራሳቸውን ብቁ አድርገው እንዲያዘጋጁ የሚረዱ ብዙም ያልተለመዱ 5 ምስጢራትን እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ልጆቻችሁ ትምህርት ቤት አንደኛ ስለወጡ ብቻ ነገ ስኬታማ ይሆናሉ ብላችሁ ታምናላችሁ? እውነታው ግን ሌላ ነው። ዛሬ በኢትዮጵያ ብዙም ያልተለመዱ ግን የልጆቻችሁን ሕይወት የሚቀይሩ 5 ምስጢራትን እነግራችኋለሁ። ወላጆች እንዲሁም ልጆቹም ይህን ሰምታችሁ ያው እንድትገነዘቡት ነው። የመጀመሪያው የእጅ ስራ እና የቴክኖሎጂ ቅኝት ኦር ዘ ሃይብሪድ ስኪል ሴክሬት ይባላል። ብዙ ወላጆች ልጆቻችሁ ኢንጂነር ወይም ዶክተር እንዲሆኑ ብቻ ትመኛላችሁ። ነገር ግን የወደፊቱ ዓለም የሚፈልገው ደብል ሳይድድ ሰዎችን ነው። ምክሩ ምንድነው? አንድ ተማሪ ኮዲንግ እየተማረ ጎን ለጎን አናጺነት፣ የቧንቧ ስራን ወይም የኤሌክትሪክ ጥገናን ቢለምድ በተግባራዊው ዓለም የማይሸነፍ ብልህ ይሆናል። ምስጢሩ የአእምሮ ስራን ከእጅ ስራ ጋር ማቀናጀት ኦር ሃንድ ብሬን ኮኦርዲኔሽን የአስተሳሰብ አድማስን ከማስፋትም በላይ በየትኛውም የኢኮኖሚ ቀውስ ውስጥ የመትረፍ እድል ኦር ሰርቫይቫል ሬቱ በ200% ይጨምራል። የሁለተኛውና ቀጣዩ የገንዘብ ቋንቋ ይባላል ኦር ፋይናንሻል ሊትሬሲ። ገና በልጅነቱ በትምህርት ቤት ስለ ካልኩለስ ይማራል እንጂ ስለ ታክስ፣ ቁጠባና ኢንቨስትመንት አይማርም። ምክሩ ምንድነው? ወላጆች ለልጆቻችሁ የኪስ ገንዘብ ሲሰጡ ዝም ብላችሁ ከመስጠት ይልቅ በትንሽ ንግድ ለምሳሌ ዶሮ በማርባት ወይም ሰፈር ውስጥ አገልግሎት በመስጠት ገንዘብ እንዲያገኙ ማበረታታት አለባቸው። ምስጢሩ ገንዘብ የመስራት ጥበብን ሳይሆን ገንዘብን የማስተዳደር ጥበብ ኦር መኒ ማኔጅመንት ከዲግሪ በላይ ሀብታም ያደርጋል። ገና በ15 ዓመቱ ኪሳራና ትርፍን የቀመሰ ልጅ 30 ዓመት ሲሞላው ከእኩዮቹ በ10 ዓመት ቀድሞ ይገኛል። ሌላኛውና ሶስተኛው የመደራደርና የንግግር ጥበብ ኦር ኔጎሽዬሽን አስ ኤ ላይፍ ስኪል። በኢትዮጵያ ባህል ለአዋቂ አትመልስ የሚለው አስተሳሰብ ልጆች ሀሳባቸውን እንዳይገልጹ አፍነዋቸው። ምክሩ ልጆች በቤት ውስጥ በሚወሰኑ ውሳኔዎች ላይ እንዲከራከሩ፣ ሀሳባቸውን በምክንያት እንዲያስረዱ እድል መስጠት። ምስጢሩ ዓለም የምትመራው በሰርቲፊኬት ሳይሆን በንግግር ኦር ኮሚኒኬሽን ነው። በጠረጴዛ ዙሪያ ተደራድሮ ማሳመን የሚችል ተማሪ ጎበዝ ተማሪ ሆኖ ሀሳቡን መግለጽ ከማይችለው በላይ የትም ይደርሳል። አራተኛው ውድቀትን እንደ ስርዓተ ትምህርት መውሰድ ኦር ፌሊንግ ፎርዋርድ መሆን። ወላጆች ልጆቻችሁ ሁልጊዜ አንደኛ እንዲወጡ ይፈልጋሉ። ይህ ግን ለውድቀት ደካማ ያደርጋቸዋል። ምክሩ አንድ ልጅ በፈተና ሲወድቅ ወይም በጀመረው ነገር ሳይሳካለት ሲቀር እንዲያዩት ማድረግ ትልቅ ስጦታ ነው። አምስተኛውና የዛሬው ቪዲዮ የመጨረሻው ፖይንት የአካባቢን እውቀት ኦር ስትሪት ስማርት መሆን ነው። ከመጽሐፉ እውቀት ውጭ ያለውን ማህበራዊ ህይወት ማወቅ። ምክሩ ልጆች ከቤት ወጥተው ሰፈር ውስጥ ካሉ ሰዎች ጋር እንዲገናኙ፣ ገበያ ሄደው እንዲገበያዩ፣ ማህበራዊ ስራዎች ላይ ለምሳሌ እድር ወይም የበጎ አድራጎት ስራ እንዲሳተፉ ማድረግ። ምስጢሩ ቡክ ስማርት ኦር ለመጻፍ ጎበዝ መሆን ብቻውን ዋጋ የለውም። ስትሪት ስማርት ኦር አካባቢውን ሰውን የሚያውቅ የሆነ ልጅ በየትኛውም የህይወት ውጣ ውረድ ውስጥ መንገድ አያጣም ይላል። ስለዚህ እናንተ ከዚህ ከ5 ፖይንቶች የትኞቹን መረጣችሁ? ለኔ ሶስተኛውና 5ኛው በጣም ደስ ብለውኛል። እናንተም የተሰማችሁን ፊሊንግ በኮሜንት ሴክሽን አጋሩኝ። ወደፊትም ምን ይሰራላችሁ አስተያየትና ሀሳብ ካላችሁ ያው መጻፍ ትችላላችሁ እላችኋለሁ። አመሰግናለሁ።